በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ፍካሬ ኢየሱስ። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለሚመጣው ነገር አስቀድሞ ለሐዋርያቶቹ የተናገረውን በአፄ ዳዊት ዘመነ መንግስት ሊቃውንተ ቤተ ክርስቲያን ምዕመኑ እንዲረዱና ራሳቸውን እንዲጠብቁ ለብቻ ለይቶ ፍካሬ ኢየሱስ ብሎ ሰይሞታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትም በደብረ ዘይት ሰብስቧቸው ሳለ በኋለኛው ዘመን በሚመጣው ትውልድ የሚደረገው ምልክቱ ምንድን ነው? እስኪ ንገረን ብለው ጠየቁት። ጌታችንን ለመኑት። ጌታችንም መለሰላቸው አላቸውም፣ ወዳጆቼ ሆይ በኋለኛው ዘመን ለሚመጣው ክፋት ምልክት ጅራታማ ኮከብ ይፈጠራል። ያን ጊዜ በየሀገሩ ጭንቅ ይሆናል። ሹም ከሹም ንጉሥ ከንጉሥ ይጣላል። በረዶና ድንጋይ እሳትና ዲን አመድም ይዘንባል። ሕዝቅኤል ምዕራፍ 33 ቁጥር 22። ማንም እንዳያስታችሁ ተጠንቀቁ። በዚያን ጊዜ እኔ ክርስቶስ ነኝ በማለት በስሜ ይመጣሉ፣ ብዙዎችንም ያስታሉ። ጦርነትም በየአህጉሩ ይነሳል። ይህ ሊሆን ግድ አለውና ተጠበቁ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ፣ መንግስትም በመንግስት ላይ ይነሳል። ረሃብ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጥ መጀመሪያ ናቸው። በዚያን ጊዜ ተጠንቀቁ። ማቴዎስ ምዕራፍ 24 ከቁጥር 4 እስከ 9፣ ማርቆስ ምዕራፍ 13 ከቁጥር 4 እስከ 10። በዚያን ጊዜ ብዙ ሰዎች ይሰነካከላሉ፣ እርስ በርሳቸው ለሞት አሳልፈው ይሰጣጣሉ። ከአመፅና ከትዕቢት ከተንኮል የተነሳ በሰዎች መካከል ፍቅር ትጠፋለች፣ መተማመን አይኖርም። አንዱ አንዱን እንደ አውሬ ይመለከተዋል። በዛን ጊዜ ተጠንቀቁ። ማቴዎስ ወንጌል ምዕራፍ 24 ቁጥር 16። ለአሕዛብ ምስክር የሆንባቸው ዘንድ ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። በዛን ጊዜ መጨረሻው ይመጣል። እናንተ ግን ተጠንቅቃችሁ ጠብቁ። ማቴዎስ 24:11። በዛን ጊዜ ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ያልሆነ ከእንግዲህም ከቶ የማይሆን ታላቅ መከራ ይሆናል። በዛን ወራት ላሉ ለእርጉዞችና ነፍሰ ጡሮች እንዲሁም ለመጫቶችና ለሚያጠቡ ወዮላቸው። እነዛ ቀኖችስ ለደጋጎችና ስለተመረጡ ሰዎች ባይፈጠሩ ኖሮ ስጋ የለበሰ ሁሉ አንዳችም ባልዳነም ነበር። እንግዲህ ሽሽታችሁ በክረምት ወይም በሰንበት እንዳይሆን ተግታችሁ ጸልዩ፣ በዚያን ሰዓት ተጠንቀቁ። የማቴዎስ ወንጌል ምዕራፍ 24 ከቁጥር 23 እስከ 27። ምሳሌውን ከበለሲቱ ተማሩ። ጫፏ ሲያቆጠቁጥ ቅጠሉም ሲለመልም በዛን ጊዜ ጊዜው እንደቀረበ ትረዳላችሁ። እንዲሁም ደግሞ እናንተ ይህን ሁሉ ስታዩ በደጅ እንደደረሰ ወቁ። እውነት እላችኋለሁ ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ማቴዎስ ወንጌል ምዕራፍ 24 ቁጥር 32። ለዚያች ቀንና ለዚህችም ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ልጅም ቢሆን የሚያውቅ የለም። ስለዚህ ነቅታችሁና ተግታችሁ ተዘጋጅታችሁ ሰናድታችሁ ጠብቁ። ማቴዎስ ወንጌል ምዕራፍ 24 ቁጥር 26። ከዚያ ወራት መከራ በኋላ ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማዮቹም ኃያላት ይናወጣሉ። በዛን ጊዜ የሰው ልጅ ምልክት በሰማይ ይታያል። የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅም በታላቅ ኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱንም በታላቅ የመለከት ድምፅ ጋር ይልካቸዋል። ማቴዎስ ወንጌል ምዕራፍ 24 ቁጥር 29። በዛን ጊዜ ከአመፅና ከተንኮል የተነሳ በምድር ላለው ሁሉ ይቅርታ የለም፣ የእኔን ገናንነት አላወቁምና። ነገር ግን ወደ እኔ ቢመለሱ ንስሐ ቢገቡ እኔም ይቅር እላቸዋለሁ። ወደ እኔ ግን ባይመለሱ እኔም ፊቴን ከነሱ መልሳለሁ። ኤሳው ብኩርናውን ለመብል ለሸጠ በረከትንም እነዚያም በመንፈስ ቅዱስ የሰጧቸውን ልጅነት ለአምልኮተ ጣዖት ይለውጡታልና። በዛን ጊዜ ተጠንቀቁ። ዕብራውያን ምዕራፍ 12 ቁጥር 16፣ ኩፋሌ ምዕራፍ 1 ቁጥር 10 እስከ 12። በዛን ጊዜ ሐሜት፣ ትዕቢት፣ ስድብ፣ ራስ መውደድና ማክበር፣ መማለጃ ወይም ጉቦ ተቀብሎ ፍርድ ማጣመም፣ ገንዘብ መቀማት፣ ወንድም መግደል፣ በሐሰት መመስከር፣ መስረቅ፣ ሐሰት መናገር፣ ድንበር ማፍረስ፣ ወሰን መግፋት፣ አጥር መስበር፣ ቤት መሰርሰር ይበዛል። ወንድምም ወንድሙን ለገንዘብ ይለውጠዋል፣ ፍቅርም ከእነርሱ ይርቃል። በዛን ጊዜ ተጠንቀቁ። ሄኖክ ምዕራፍ 38 ቁጥር 17፣ ዮሐንስ 7:21። በዛን ጊዜ ሴቶች ለባሎቻቸው አይታዘዙም፣ ባሮችም ለጌቶቻቸው አይገዙም። ሴቶች በመኳንንት ወንበር ቢቀመጡ ይወዳሉ፣ በወንድ መሳሪያ ይግጣሉ። እንዲህም ይላሉ፣ በዳኝነት ተቀምጠን ፍርድ እንፍረድ ይላሉ። ሴት የተናገረችው ለባሏ አይጥመውም፣ ባሏ የተናገረውም ለሚስት አይጥማትም። የባሏን ፍቃድ አትሰራም፣ ባሏ ስለ ንብረቱ ይታገሳታል። ፍቃዱን ታደርግ ዘንድ እሺ ብትለው ለጊዜው ደስ ይለዋል፣ እምቢ ብትለው ግን
ስለ ንብረቱ ያዘነ ይኖራል። በዛን ጊዜ ተጠንቀቁ። ዕዝራ ምዕራፍ 3 ቁጥር 12። በዛን ጊዜ ከሀብታቸውና ከብልጽግናቸው የተነሳ እግዚአብሔር መኖር ይዘነጋሉ። እህላቸውንም የሚያደሉበት ሰፊ ጎተራ ለመስራት ገንዘባቸውንና ወርቃቸውን የሚያከማቹበት ከፍተኛ ሳጥን ለማዘጋጀት ይፋጠናሉ። ነፍሳቸውንም ለብዙ ዘመን የሚያበቃ የደለበ እህል የተከማቸ ወርቅና ገንዘብ አለሽና ከእንግዲህ አርፈሽ ብይ፣ ጠጪ፣ ደስም ይበልሽ ይሏታል። ነገር ግን ባላሰቡበት ሰዓትና ጊዜ ሞት ነፍሳቸውን ነጥቆ ይወስዳታል። ያደለቡትና ያከማቹት ሀብት ለማንም ይሆናል። እግዚአብሔርን ያላሰበ በባለጸግነቱን ብዛት የተማመነ እድሉ እንዲህ ይሆናል። በዛን ጊዜ ጠንቀቁ። መዝሙር 21 ቁጥር 7። ሉቃስ ወንጌል ምዕራፍ 12 ከቁጥር 18 እስከ 21። የሰው ሕይወት በገንዘብ ብዛት አይጠበቅም፣ በሀብትም መደርጀት እድሜው አይረዝምም አያመልጥም። ለሀብት ከመጎምጀትና ከከንቱ ምኞት ተጠበቁ። ሉቃስ ምዕራፍ 12 ቁጥር 13። ለምትበሉትና ለምትጠጡት ወይም ለምትለብሱትና ለምታጌጡት አጥብቃችሁ አትጨነቁ። የሰማይ ወፎችን ተመልከቱ፣ አይዘሩም፣ አያጭዱም፣ ዕቃ ቤት ወይም ጎተራ የላቸውም፣ ምግባቸውን ግን ከእግዚአብሔር ያገኛሉ። እንዲሁም አበባዎችን እዩ፣ አይደክሙም፣ አይፈትሉም። ነገር ግን እላችኋለሁ ጥበበኛውና አስተዋዩ ሰሎሞን እንኳ በክብሩ ሁሉ ከዚህ እንደ አንዲቱ አልለበሰም። እንግዲህ ከሰማይ አሞሮችና ከበረሃ አበባዎች ምን ያህል ብልጫ እንዳላችሁ ከእግዚአብሔርም ዘንድ የቱን ያህል ክብር እንደተሰጣችሁ አስቡ። ከእናንተ መካከል ተጨንቆና ጠቦ በቁመቱ ላይ አንዲት ስንዝር መጨመር የሚቻለው ማን ነው? እንግዲያውስ ትንሽም ነገር ለማድረግ የማይቻላችሁ ከሆነ ስለሌላው አትጨነቁ። ሉቃስ 12:21 ከዓመት ልብሳችሁ ከዕለት ጉርሳችሁ የሚተርፋችሁ ለነዳያን መጽውቱ። ከሀብታችሁ ቀንሳችሁ ከርስታችሁ ቆርሳችሁ ለበጎ አድራጎት ስጡ። በዛን ሌባ የማይሰርቀው ነቀዝ የማያበላሸው ብል በማይበላው ሰማያዊ መዝገብ ይከማችላችኋል። ስለዚህ ተግባር ወገባችሁን ታጠቀ፣ ጆሮአችሁ ያነቃ፣ ዓይናችሁ የበራ ይሁን። የሰው ልጅ በማታስቡበት ሰዓት ይመጣልና በዛን ጊዜ ተጠንቀቁ። ማቴዎስ 7 ቁጥር 14 እንዲሁም ማቴዎስ 4 ቁጥር 3። ዘዳግም 2:24 በዛን ጊዜ ምሽት በሆነ ጊዜ ዛሬ ሰማዩ አቃልቷል፣ ብራ ይሆናል። ወይም በምዕራብ በኩል ደመና ሲመጣ ባዩ ጊዜ ዝናብ ይዘንባል። እንዲሁም በሰሜን በኩል ነፋስ በነፈሰ ጊዜ በሽታ ይሆናል በማለት የየአህጉሩንና የሰማዩን ጠባይ ለመመርመር ይሞክራሉ። የሰማይን ስራ የአየርን ጠባይ መርምሮ ማወቅ የሚቻለው ማን ነው? ስጋውን ከነፍሱ ነፍሱን ከስጋው ለይቶ መናገር የሚቻለው ማን ነው? በዛን ጊዜ ተጠንቀቁ። ሉቃስ 12:24 ሄኖክ 24:34 በዛን ጊዜ ነገስታት፣ መኳንንት፣ መሳፍንት፣ የሀገር ሹማምንት በዛ በታች ያሉ ሰራዊት በሐሰት የሚምሉ በየዕለቱ ቃላቸውን የሚለዋውጡ ሰዎች ይፈጠራሉ። ጠዋት የተናገሩትን ለማታ አይደገምም። በዛን ጊዜ ተጠንቀቁ። በዛን ጊዜ ፍቅር የሌለባት፣ አለንጀርነት፣ መተማመን የሌለባት ጓደኝነት ትፈጠራለች። ጥል፣ በደል፣ መስራት፣ መቀማት፣ ሐሜት፣ ሐሰት በልባቸው የመላ ሰዎች ይፈጠራሉ። መብል መጠጥ ባዩ ጊዜ ነፍሳቸውን ለገሃነመ እሳት ይሸጣሉ። እናንተ ግን እንደነርሳቸው አትሁኑ። በዛን ጊዜ ተጠንቀቁ። ማቴዎስ 4:21 በምትጸልዩበት ጊዜ እንደ ግብዞች በአደባባይ ቆማችሁ አትጸልዩ፣ ነገርንም አታብዙ። እነርሱ ነገራቸው ወይንም በጸሎታቸው መርዘም እግዚአብሔር የሚሰማቸው ይመስላችኋል። እናንተስ በስውር እንዲህ ያላችሁ ጸልዩ። በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ይሁን። የሚበቃን የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን የበደሉንን ይቅር እንል ዘንድ ይቅርታን መንፈስ ስጠን፣ ወደ ፈተናም አታግባን ከክፉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ምስጋና ለዘላለሙ አሜን። ክፍል 2ን ደግሞ በቀጣይ ክፍል ይዤላችሁ እመጣለሁኝ። ለዛሬ ክፍል 1ን ይዤላችሁ መጥቻለሁ ማለት ነው። ሁላችሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።